አሁን አይቀሬውና ሁሉ ነገር እንዲለይለት ያደርጋል የተባለው ተፋላሚዎች በሰማይና በባህር አይን ላይን የሚተያዩበት ፍልሚያ እየቀረበ ነው። ሰላም ጤና ይስጥልኝ። ንቁ መረጃ ዛሬም በመካከለኛው ምስራቅ እየተከሰተ ያለውን እጅግ አስፈሪ የጦርነት ዜና ይዛላችሁ ቀርባለች። አሜሪካና እስራኤል የኢራን የኢኮኖሚ የጀርባ አጥንት የሆኑትን ደሴቶች ለመቆጣጠር ከፍተኛ ዝግጅት እያደረጉም ነው። በሌላ በኩል ቁልፍ የሆኑት የኢራን የባህር ኃይል አዛዥ በአየር ጥቃት መገደላቸውም ተሰምቷል። ዓለም ለሁለት የከፈለው ይህ ጦርነት ወዴት ያመራል? ዝርዝር መረጃውን አብረን እንመልከት። የአሜሪካው ጦር እንቅስቃሴና የፔንታገን እቅድ። ፔንታገን ከሰሜን ካሮላይና የጦር ሰፈር በሺዎች የሚቆጠሩ የ82ኛው የአየር ወለድ ክፍለ ጦር አባላትን ወደ መካከለኛው ምስራቅ እያጓጓዘ መሆኑም ተረጋግጧል። የአሜሪካ የባህር ኃይል ከ3 ግዙፍ የጦር መርከቦች ጋር ወደ ኢራን የባህር ዳርቻዎች እየተጠጋም ነው። የዚህ ኦፕሬሽን ዋና ዓላማ የኢራን የነዳጅ ማምረቻ የሆኑትን በሆርሙዝ የባህር መተላለፊያ ላይ የሚገኙትን ስትራቴጂካዊ ደሴቶች መቆጣጠር እንደሆነም ተነግሯል። የባህር ኃይሉ አዛዥ አሊሬዛ ታንግስሪ መገደል። እጅግ አስደንጋጭ በሆነ ሁኔታ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የባህር ኃይል አዛዥ ዋና በአየር ጥቃት መገደላቸውን በይፋ አስታውቋል። ይህ ሰው የሆርሙዝ የባህር መተላለፊያን በመዝጋትና የባህር ላይ ጥቃቶችን በመምራት ትልቅ ስም የነበረው ሲሆን የእሱ መገደል ለኢራን ትልቅ ኪሳራ እንደሆነም ተገልጿል። ኔታንያሁ የብዙዎች ደም ያለበት ይህ ሰው አሁን ከእንግዲህ ስጋት አይሆንም ብለዋል። የካርግና የላርክ ደሴት ስጋት። አሜሪካና እስራኤል አይናቸው የጣሉባቸው ሁለት ዋና ዋና ደሴቶች አሉ። አንደኛዋ ካርግ ደሴት ስትሆን የኢራን 90 በመቶ የነዳጅ ኤክስፖርት የሚካሄድባት የኢኮኖሚ ጀርባ አጥንቷ ነው። ሁለተኛዋ ደግሞ ላርክ የተባለችው ደሴት ስትሆን በስትራቴጂካዊ ቦታ ምክንያት የባህር ላይ እንቅስቃሴ ለመቆጣጠር ወሳኝ ናት። እነዚህ ደሴቶች መቆጣጠር ማለት ኢራንን ሙሉ በሙሉ ማንበርከክ ማለት እንደሆነም የጦር ተንታኞች ይናገራሉ። ኢራን በበኩሏ ጦርነቱ የሚሆነው በእኛ መቃብር ላይ ብቻ ነው በማለት ለሞት ዝግጁ መሆኗን ገልጻለች። በስተመጨረሻም ይህ ጦርነት የዓለም የነዳጅና የንግድ እንቅስቃሴ ሊያቆም እንደሚችል ስጋት ፈጥሯል። አሜሪካ በሺዎች የሚቆጠሩ ተጨማሪ ወታደሮችን መላኳ ጦርነቱ ወደ ግብ የለው ውጊያ መሸጋገሩን ያሳያል። ኢራን ለምትወድመው አዛዥ ምን አይነት ያጸፋ ትሰጥ ይሆን? ጦርነቱስ መቼ ይቆማል? እናንተ ምን ትላላችሁ? ኮመንት ላይ ጻፉልን። ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ሰላም